አስፈጻሚ ሆኖ ሰርቷል። ስቲቭ ፓውል ጆብስ Well, it's happening. The comeback of a superstar. Co-founder Steve Jobs is returning to Apple. Two most significant events of the 20th century. የዘመናችን ዕውቅ የጥበብ ባለቤት ነው። የዲጂታል ዓለም አብዮተኛ፣ ልዩ የፈጠራ ሙያ ችሎታ ባለቤት፣ ባለምጡቅ አእምሮ ያለው ሰው፣ ምርጥ ዲዛይነር ጭምር ነው። ተላላኪ ሆኖ የዕለት ጉርሱን ያገኘ ነበር ታዳጊ። ለመለወጥ ሲል ጎዳና ላይ ወጥቶ ያለ መጠለያ ያሳለፈም። ትክክለኛ ወላጆቹን ከሁለት አስርተ ዓመታት በኋላ ያወቀ አሜሪካዊ ነው ስቲቭ ጆብስ። He was one of the most creative and daring CEOs. A global icon who shaped the worlds of technology and media. For over 30 years, computers, music, movies, and mobile phones were transformed by Apple's Steve Jobs. He was a brilliant visionary. በጣም አስደናቂ ሰው ነው። ልዩ ሰው፣ ጎበዝና የሰዎችን ቀልብ መማረክ የሚችል መሪ ነበር። ከሶሪያዊው ስደተኛ አባትና ከአሜሪካዊ እናት የተገኘ ልዩ የፈጠራ ባለሙያ ባለቤት፣ በጎ አድራጊና ቢሊየነር ጭምር ነው ስቲቨን ፓውል ጆብስ። ለመሆኑ ስቲቭ ጆብስ ለዓለም ያበረከታቸው ድንቅ የቴክኖሎጂ ስራዎች ምን ናቸው? የዛሬው የከዓለም ዙሪያ መሰናዶ ምላሽ አለው። አብራችሁን ቆዩ። We are delivering today the iPad, the new iMac, the iPod, iPhoto, MacBook Air, iTunes. It's a revolutionary moment. የስቲቭ አባት ስደተኛ ናቸው። ስቲቭም በወላጅ አባቱ አማካኝነት ማደግ ያልቻለ ሕፃን ነበር። ወላጅ አባቱ አብዱል ፈታህ ጃንዳል ይባላሉ። በዜግነት ሶሪያዊ ናቸው። የስቲቭ አያት ፊደል የቆጠሩ ባይሆኑም ትልቅ ሀብት ማካበት የቻሉ ሚሊዮነር ነበሩ። ባለቤታቸው ግን የቤት እመቤት ናቸው። የስቲቭ አባት አብዱል ፈታህ በሊባኖስ በሚገኘው አሜሪካን ስኩል ኦፍ ቤይሩት ተምረዋል። ያኔም ተማሪ ሳለም የመብት ተሟጋችና የፖለቲካ አክቲቪስት ስለነበር በሀገሪቷ መንግስት አማካኝነት ለእስራት ተዳርጎ ነበር። በመጀመሪያዎቹ ዓመታት የዩኒቨርሲቲ ቆይታም የህግ ትምህርትን ማጥናት ጀምሮ ነበር። በኋላ ላይ ግን ፍላጎቱ ወደ ኢኮኖሚክስና ፖለቲካል ሳይንስ አዘነበለ። እናም ወደ አሜሪካ በማቅናት በዊስኮንሲን ከተማ የሶስተኛ ዲግሪውን ለመማር በ1954 እንደ አውሮፓውያን አቆጣጠር አመራም። በዚህ ወቅት ነበር ከስቲቭ ጆብስ ወላጅ እናት ጆአኒ ካሮል ጋር የተገናኙት። በነገራችን ላይ የስቲቭ ጆብስ እናት ቤተሰቦችም ዘራቸው የሚመዘዘው ከጀርመንና ከስዊዘርላንድ ነው። በዊስኮንሲን ገጠራማ ቦታ በእርሻ ስራ የሚተዳደሩ ነበሩ። የስቲቭ ወላጅ እናትና አባቱ ፍቅር የጀመሩት ገና የዩኒቨርሲቲ ተማሪ እያሉ ነበር። በእድሜ አይበላለጡም። ያኔ 23 ዓመታቸው ነበር። ከዩኒቨርሲቲ ተመርቀው ሳይወጡ የመጨረሻ ዓመት ተማሪ ያሉ ስቲቭ ጆብስ ተረገዘ። በዚህ ሰዓት ሁለቱ ጥንዶች ጨነቃቸው። መጋባት አይችሉም። የጆአኒ አባት በጣም ወግ አጥባቂ የሚባሉ ሰው ናቸው። ወጣቶቹ ጥንዶች አብዱል ፈታህና ጆአኒ ልጅ ለመውለድ ባይፈልጉም እንኳን ስቲቭ ወደዚህ ዓለም እንዳይመጣ ማድረግ አይችሉም። ምክንያቱም በአሜሪካ ውርጃሊያም ጽንስን ማቋረጥ በህግ የተከለከለ ነው። ከተወለደ በኋላም ስቲቭን ለማሳደግ ይቸገራሉ። ሁለቱም የዩኒቨርሲቲ ተማሪ ስለሆኑ ምናልባት ከተቻለና ሌላ አሳዳጊ ከተገኘ በማደጎ ለሌላ ሰው አሳልፈን እንሰጠዋለን ብለው ጥንዶቹ ተመካከሩ። ጆአኒ ማንንም ሳታማክር ወደ ሳን ፍራንሲስኮ ከተማ በመሄድ ነበር ስቲቭ ጆብስን የወለደችው። ይህ ጊዜ 1955 በፈረንጆቹ አቆጣጠር ወርሃ የካቲት በገባ በ24ኛው ቀን ነው። ስቲቭ ጆብስ
ተወለደም። Steve Jobs was a true son of Silicon Valley. Born in 1955 in San Francisco, he was raised in its freewheeling culture of experimentation and innovation. ግን ደግሞ ይህንን የወደፊት የኮምፒውተር ቀበኛን ወላጆቹ በፍቅር ማሳደግ አይችሉም። እናም ሁለቱ ወላጆች ዳግም ልጄ ነው ብለው በኩራት ለያዩት፣ እናት ጦት ያጠባች ፍቅሯን ላትሰጠው፣ አባት የአባትነት ፍቅሩን ላይሰጥ ከአብራካቸው የተገኘው ልጅ በጉድፈቻ ለመስጠት ተስማሙ። ስቲቭ ከእንግዲህ አዲስ ወላጅ ሊያገኝ ነው። ወላጅ ይሁኑ አሳዳጊ የሚያውቅበት ሰዓት አይደለም፣ ሁሉንም ወላጆች ናቸው የሚልበት ሰዓት ነበር። ስቲቭ ጆብስ አሁን አዲስ ወላጆች ሊኖሩት ነው። ፓውልና ክላራ ጆብስ ይባላሉ። ሁለቱም ኮሌጅ ገብተው አልተማሩም። እናቱ እንደተናገረችው ኮሌጅ ገብቶ ላልተማረ ልጄን አሳልፌ በማደጉ አልሰጥም